ባለፈው ሳምንት በእኛ ድራማ እሙዬ መኪና ተራ ያዩዋት መስሎኛል። የማይሆን ነገር እንደማታደርግ እርግጠኛ ነኝ። ቲቸር እኔ እዛ ጋር ልቀመጥ። ሳም አድርጊኝና አለቅሻለሁ። በፍጹም አላደርገውም። ልቀቀኝ ልቀቀኝ። አንድ ምርጥ ሀሳብ መጣልኝ። ለምን ከኤግዚቢሽኑ የምናገኘውን ገንዘብ ያንቺንና ለማሳከም አንጠቀምበት? ይሄ ለቤተሰቤ በጣም ትልቅ ውለታ ነው። ሁሉም ነገር ሰልችቶኛል። ወስኛለሁ። እባክሽ እባክሽ አትሂጂ እባክሽ። እሺ መስያ አታልቅሽ። እማ የለችም እንዴ? አባዬ እንዴ ነው እንዴ የምትቀበሉኝ? ነው እንጂ በደንብ ሰላም በሉኝ። እማዬ አንዴ ማድ ቤት ላናግርሽ። ይቺ መጣው። ጋሻው ቁርስ ቀርቧል። ጋሻው እማ እኔ አባዬ ነገር አላማረኝም። ሳምንቱን ሙሉ እኮ አንድም ቀን አናግሮን አያውቅም። ኧረ እኔም ግራ ግብት ብሎኛል። እንደዚህ ሲሆን አይቼው አላውቅም። እማዬ ዛሬ ከጓደኞቼ ጋር ሙዚቃ ልምምድ አለብኝ። ዛሬ ቅዳሜ ጧጧት እንደምንለማመድ ረሳሽው እንዴ? ልቤ ጥፍት ብሎ ነው። በይ ሂጂ። እሺማ። ጋሻው ቤት ውስጥ የሚላስ የሚቀመስ የለም። የቤት ወጪ መቼ ነው የምትሰጠኝ? የልብሽን ካደረግሽ በኋላ ገንዘብ ስትጠይቂኝ ትንሽ አታፍሪም ወይ? አይ ያው ተናገሪያ። ታዲያ አንተ ካልሰጠኸኝ ምን እንሆናለን? እኔ አልሰራ። እኔ ግን በደንብ ነው የምፈጋው። እንዳንቺ አልወዘብ። ቀን በቀን ሲሚንቶ ውስጥ ጠጣውዬ ቤት ስመጣ ምን ይጠብቀኛል? ያቺ ጋጥ ወጥ ልጅሽና ያንቺ ጭቅጭቅ። እንደውም እናንተ የሚያስፈልጋችሁ ገንዘብ ሳይሆን የረሃብ አለንጋ። እንደውም ካሁን በኋላ ምንም ገንዘብ ባልሰጣችሁ ምን ይመስላችኋል? እንዴት ቆንጆ ፍርፍር ነው ባክሽ። እሺ ጣፈጠ ፍቃድ በልብላ። ሳራ ዛሬ እንዴት ነው እስካሁን ያልተነሳችሁ? እንደገና ሟት ይሆን? ባለፈው ሳምንት 2 ቀን ከትምህርት ቤት መቅረቷ አሳስቦኛል። ከትምህርት ቤት መቅረት እኮ ሞቷ ነበር። ወይ ሐኪም ቤት እንውሰዳት ይሆን እንዴ? ደህና አደራችሁ። ደህና አደርሽ ሳርዬ። በደንብ ተኛሽ? ነይ በይ ቁርስሽን ብይ። ይቅርብኝ እማዬ። ሳርዬ ምናምን መቅመስማ አለብሽ። ሰሞኑን እኮ እህል ባፍሽ ሳይዞር ነው የከረምሽው። ፍቃዱ ይችን ልጅ የግድ ሐኪም ጋር መውሰድ አለብን። ይሻላል። እማዬ ደህና ነኝ እኮ። አሁን መብላት ስላላሰኘኝ ነው። ይቅርታ አንድ ጊዜ መጣ። ሄሎ እንዴት ነሽ ሜላት? ሃይ ሳራ፣ ለኤግዚቢሽኑ እንድታስፈቅጂ ላስታውስሽ ነው የደወልኩት። ለለምለም እናት መሆኑን መንገር እንዳትረሺ። እሺ አስፈቅዳለሁ። ቶሎ ነይ ታዲያ። እሺ መጣሁ። ቻው። አባ እማ። ወይዬ ትዝ ይላችኋል አይደል የለምለምና ጭንቅላታቸው ውስጥ ደም ፈሶ እንደነበር? አዎ እጅ እግሯን ይዞ አስቀራት አይደል? እንዴት ናት አሁን? አሁን ትንሽ መንቀሳቀስ ጀምረዋል። ቤተሰቦቻቸው ገንዘብ አጠራቅመው አዲስ አበባ ስፔሻሊስት ጋር ሊወስዷቸው እያሰቡ ነው። ወይ አረብ አረገላቸው እና
እኛም የንግድ ኤግዚቢሽኑ ላይ ዘፈን አቅርበን የሚገኘውን ገንዘብ ለቤተሰቦቿ ልንሰጣቸው እያሰብን ነው። ግን ደግሞ ያለኔ መስፈን አይችሉም። ፍቃድ ምን ትላለህ? ሳራ አንቺና ይሄ ባንድ አልላቀቅ አላችሁ አይደል? እንዴት ለእንደዚህ አይነት በጎ ነገር ልከለክልሽ እችላለሁ? በይሁን። እሺ አባዬ። ታዲያ ፋሲል አብሮሽ ይሄዳል። ደግሞ ጥናትሽ ላይ መዘናጋት የለብሽም። እሺ አባዬ። በይ አሁን ቁርስሽን ብይ። ብሩህ አእምሮ ምግብ ያስፈልገዋል። እሺ። ቀርተሽ ያመለጠሽን ትምህርት ደግሞ አየለ ሰኞ ይረዳሻል። አባዬ ከአየለ ጋር የማጠናበት ጊዜ ግን አይ ምን መሰለ ጊዜን እየተሻማብኝ ነው። ማለት ከአየለ ጋር ማጥናት ይቅርብኝ፣ በራሴ ባጠና ይሻለኛል። ሳርዬ ነገርሽ አልገባኝም። ለሙዚቃ ጊዜ እያለሽ ለጥናት ጊዜ የለኝም ነው የምትይኝ? አይ አባዬ። ስሚ ላስጠኝሽ ጊዜ የማይኖርሽ ከሆነ ዘፈኑ ይቀራል። ገባሽ? አባዬ። ሄይ ጀለሶች፣ ሰላም ነኝ። የዛሬው ልምምድ መቼም ጸዴ ነው የሚሆነው። ዛሬ ደግሞ አሪፍ ሙድ ላይ ነሽ። ምን ነው ተከተልን ከቁንጫ ወረራ ነፃ አጣሽው እንዴ? እንግዲህ ከኔና ከተከተል ጋር መሳፈጥሽን አቁሚሽ። ዞር በል ወደዛ። እያላሰኝ እኮ ነው። ዞር በል ሲያስጠላ። ቆሽ ውጭዬ። ጎበዝ ተከተል፣ ጎበዝ ጎበዝ። ሲያስጠላ እንዴ! እሙ ደህና አይደለሽም እንዴ? የተከተል ነገር አላሳቀሽም? ያስቃል ሚሚዬ። ትንሽ ስለ እናቴ ስለጨነቀኝ ነው። ምን ነው? አባዬ ከተመለሰ ጀምሮ የቤት ወጪ ሰጥቷት አያውቅም። አዲሱ ቅጣቱ መሆኑ ነው። እሳቸው ደግሞ ምን ሆኖ ነው እንደዚህ ጨካኝ የሆኑት? ምን አውቃለሁ ብለሽ ነው ሚሚዬ? ሄሎ ሄሎ፣ አይሰማኝም። አልማዝዬ እንዴት ነሽ? ዱባይ እንዴት ነው? በጣም ነው የማመሰግነው። በኋላ ሄጄ ወስደዋለሁ። ሄሎ አልማዝ። ሄሎ። ወይኔ ተቋረጠ። ታድዬ ዱባይ ያለችው አክስቴ 2000 ብር ላከችልኝ። ይገርማል። እንዴም ብር ከሰማይ ዱብ ይላል እንዴ? በቃ በኋላ ሁላችንም ሾፒንግ እንሄዳለን። አሪፍ አሪፍ ነገር እገዛላችኋለሁ። ሾፒንግ? ገበያ ይቅርብኝ ሜላትዬ፣ እኔ አልሄድም። እንደሙዬ ሾፒንግ እኮ ድብርት ያባርራል። እንዲያውም ሜላትዬ እቃ ከምገዥልኝ ብሩ ለእናቴ ብሰጣት ይሻለኛል። እኔ ደግሞ የምሸክለው እቃ ብገዛበት ይሻለኛል። ባሉ እንደፈለጋችሁ፣ እኔ እሰጣችኋለሁ። ወይኔ ሜላትዬ ምርጥ ልጅ እኮ ነሽ። ኧረ በጣም። ሳራና ለምለም መጡ። ውይ ለምለም ደግሞ እነዛኑ ለፈልፈላዎች ይዛቸዋለች። ሜላትዬ አንቺ ጋር እንጫወት ሜላትዬ። እዛ ጋ ያለውን ዛፍ አያችሁት? አዎ አዎ። ሂዱና ከሱ ጋር ተጫወቱ። ክንዴ ልምምድ እንዳለብን ነግሬያችሁ የለ? ከአይኔ ሳትርቁ ራሳችሁ ተጫወቱ። እሺ እሺ። ለምለም ዳንኤል ና እስከ ዛፉ ድረስ ሩጫ እንወዳደር። ትችለኛለህ? አዎ። እነዚህ ፈልፈላዎች ግን ለምንድን ነው ነፍሳቸው ምን ጥቅ እስከምትል የሚወዱ? ፊት ስለማሰጫቸው ይሆናል። የሚገርም ነው። ሳሪዬ ዛሬ ምን ሆነሻል? ከመጣች ጀምሮ ምንም አላወራሽም። ደህና ነኝ ሜላት። ጉንፋኑ ሙሉ በሙሉ ስላለቀቀኝ ይሆናል። ግን ጥሩ ዜና አለኝ። ምንድን ነው? አባዬ የንግድ ኤግዚቢሽኑ ላይ እንድዘፈን ፈቀደልኝ። በጣም ነው የማመሰግነው። ምን ያህል ትልቅ ነገር እያደረጋችሁ እንደሆነ እኮ ማመን አትችሉም። ወይኔ ደስ ማያ አዲስ አበባ ልትሄድ ነው ማለት እኮ ነው። ሰሞኑን የማስበው ስለ እናቴ ብቻ ነው። እንደውም የዘፈን ግጥም ልጽፍላት እየሞከርኩ ነው። ልበልላቸው? እስኪ በይልን ለልኝ። እሺ። ክረምቱ ሳያልፍ በጋ አይመጣም፣ ያልዘራም ሊያጭድ አይወጣም።
ለሁሉም ጊዜ አለው አይደል በአግባብ ለመደላደል ትዕግስቴን ባጣ የባሰ ላመጣ ትዕግስቱን ያጣ ጉዱ ቀን እንዳወጣ ትዕግስቴን ባጣ የባሰ ላመጣ ትዕግስቱን ያጣ ጉዱ ቀን እንዳወጣ። እስከዚህ ብቻ ነው ገጥሜ የጨረስኩት። በጣም ደስ ይላል ልልዬ። ሙሉ ለሙሉ እንጨርሰውና አንድ ላይ እንዘፍነዋለን። እሺ እሺ። ተፈራ እንዴት ነህ? ደህና ነኝ ወይዘሮ አሰለፈች። እንደው የኔ ልጅ እንደገና ላስቸግርህ ነው የመጣሁት። 2 ኪሎ ማሽላና ጤፍ መበደር ፈልጌ ነው። እንዴ ወይዘሮ አሰለፈች ለኔ የሚያስቡልኝ እንጂ እዳውት እኮ ከዕለት ዕለት እየተቆለለ ነው። አውቃለሁ። ይሄ ደግሞ ንግድ ነው። ሁሌ ብድር የምሰጥዎት ከሆነ መክሰሬ ነው። እዳውትን መቼ ነው የሚከፍሉ? አሁን ባለቤቴ ተመልሷል። ሁሉን አስተካክዬ ሰሞኑን እከፍልሃለሁ። ቃሌ ነው። ይሄ መጨረሻው ነው። ይሰሙኛል? አመሰግናለሁ የኔ ልጅ። እማ አሁን ከቅድሙ ቀለል ያለሽ ትመስያለሽ። አዎ ለልዬ እንዴ ፈታ ብላለች። ሁሌ ሙዚቃ መድኃኒቴ እኮ ነው። ችግሬን ያስረሳኛል። በዛ ላይ የንግድ ኤግዚቢሽን ላይ እንደምንዘፍን ሳስበው በጣም ነው ደስ የሚለኝ። ግን የምንዘፍነውን ዘፈን ከአሁኑ መምረጥ አለብን። ሳሪታ ምን ይመስልሻል? ምን አልሽ? ምን ይመስልሻል? ጥያቄው ምን ነበር? ደህና ነሽ ሳሪታ? ይኸውልሽ ሳርዬ፣ የሚያስጨንቅሽ ነገር ካለ ሁሌም ካጠገብሽ እንዳለን አትርሽ። እሺ? አዎ አውቃለሁ። ለምን አሁን ልምምዳችንን እንጀምር። ማንቲ መጣ። ኡፍ ቅድም የለምለም ፈልፈላዎቹ፣ አሁን ደግሞ ይሄ ማንቲ። ከዚህ በላይ ልንበጠበጥ አንችልም። ሲያስጠላ። ሃይ ሙዬ። ሃይ ማንቲ። እኔ የምለው ማንቲ፣ ሁልጊዜ ሙዬን ብቻ ሰላም ብለህ እኛን የምዘጋን ለምንድን ነው? ማንቲ 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 አስባሉ ልጆች እንዴ! አራ ትያላችሁ እንዴ! አንቺ እንደዚህ ተንጠልጥሎብኝ እኮ ያውቁ። አብረህን አትጫወትም? ዛሬ መጫወት አልችልም። ቸኩያለሁ። እሺ፣ ወደ መዝናኛ ማዕከሉ እየሄድኩ ነው። እኔ አሪፍ ሀሳብ አለኝ። ለምን መዝናኛ ማዕከል ከአንተ ጋር ይዛቸው አትሄድም? ለምለም ከማንተ ጋር አብረን እንሂድ። ማንቲ ምን ይመስልሃል? አረ ደስ ይለኛል። እንደውም ብስኩት እገዛላቸዋል። የስ ደስ ይላል። በቃ ማንቲ፣ በኋላ መጥቼ ወስዳቸዋለሁ። እንሂዳ ማንቲ። እሺ። ቻው ሙ። ቻው ማንቲ። እኛስ? ቻው ሜላት። በቃ ሁላችሁም ቻው። ቻው ማንቲ። ኡፍ ተገላገልናቸው። በሉ ቶሎ እንለማመድና የአክስቴን ብር ላውጣ። ከዛ የፈለግነውን እስክንገዛ እንዴት እንደቸኮል። ገንዘብ ለካ ነፃነት ነው። ምን ማለትሽ ነው? ገንዘብ ካለሽ ምርጫ አለሽ፣ ገንዘብ ከሌለሽ ግን ምንም ምርጫ የለሽም። እውነትሽን ነው። እኔ ሰዓቴን በሙላ የማጠፋው በልቼ የማድርበት ብር ለማግኘት እንደፋደፋር። አሁንም አየ ምንም ብር ስለሌላት እየተደበደበች ከአባዬ ጋር አብራው ትኖራለች። የራሷ ብር ቢኖራትም አብራው መኖር ልትወስን ትችል ይሆናል፣ ግን በምርጫዋ ስለሚሆን ይሻላል። ከንግድ ኤግዚቢሽኑ ከምናገኘው ገንዘብ ላይ የተወሰነው ላንቺና ለሚሚ መስጠት ፈልጋለሁ። እንዴ ለልዬ ምን ሆነሻል? እስቲ መጀመሪያ እናትሽ ጤንነት ይመለስ። እኔ ደግሞ ስራ ፈልጋለሁ። ውዬ እውነቷን። እኔ እንደሆነ እስካሁንም የጎዳናውን ኑሮ እየተጋፈጥኩ መኖር ችያለሁ። ወደፊትም አያቅተኝም። አሁን ዋናው ነገር የእናትሽ ጉዳይ ነው። በሉ አሁን እንለማመድ። 1 2 3 የኛ እናት እንደዚህ ትል ነበር፣ ለሚማራት ትጠልቅም ጀንበር፣ እውነትም በቀን ማይረታ እውቀት ነው የሴት ልጅ ውበቷ። ጎረቤቱ እኛ ቤት ተጠርተው ነጠላና ጋቢ የቋጩ መተው፣ በጎረቤቱ ፍቅር ሞጎቤቱ አቦልና ቶና በረካ የጠጡ የኛ እናት እንደዚህ ትል ነበር፣ ለሚማራት ትጠልቅም ጀንበር፣ እውነትም
ቀን በቀን ማይረታ እውቀት ነው የሴት ልጅ ውበቷ። ጎረቤቱ እኛ ቤት ተጠርተን ነጠላና ጋቢ የቋጡ መተን በጎረቤቱ ፍቅር ሞቆ ቤቱ አቦል እናቱና በረካ እየጠጡ እሷን ጥርቷን እያሽከረከረች ሆይ ጀመራት ሂጂ እያለች ሰፊዋን በግርማ እያሰማመረች ሆይ ጀመራት ሂጂ እያለች ዘዴ ፈጥረው ባሳባቸው ሁሉ ሆይ ጀመራት ሂጂ እያሉ ያኗኗሩ መላ ይለዋወጣሉ ሆይ ጀመራት ሂጂ እያሉ አቤት አቤት ሲያምር መሶቡ ባለላ ተሰፍቶ አቤት አቤት ሲያምር ያኖራል በእንጀራ ተሞልቶ አቤት አቤት ሲያምር ሲማርክ የሙዳዩ ማማር አቤት አቤት ሲያምር ቆንጆ ነች ሔዋንም ስትማር ይሰማል ወገጣ ደቦ ሁለት ሸክሻኪ ሌላዋ ጨብጭቦ እያሉ አሸነፈች እህም ድመጃ ስትም እህም ተፈተነ ክንዷ እህም ትንፋሿ ተለካ እህም እሷም ከሷ ጋራ እህም በየተራ እህም ተፈተነ ክንዷ እህም ትንፋሿ ተለካ እህም እሷም ከሷ ጋራ እህም በየተራ ጥበብ የቀረጸው በእውቀት የቆመ መች ኃይለኛ ነፋስ ገጥሞታ ዘመመ ታይቶ ለአንድ ጀንበር ወዲያው ከፈረሰ ግልጽ ነው በጥበብ እንዳልተዳሰሰ ከበሰለ አእምሮ ወርቅ አልማዝ ይወጣል ከበፊትም ጥበብ ሴትን ልጅ ያስጌጣል 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 ሴትን ልጅ ያስጌጣል 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 ሴትን ልጅ ያስጌጣል ማንቲ ደግሞ ለምንድን ነው ልጆቹን ይዘው የመጣው? ናሙዬ ሙዚቃ ሲለማመዱ እንዳይረብሿቸው ከአንተ ጋር ይቆዩ ብሎኝ ነው። እጭ አሁን እንግዲህ ናላችን ሊያዞሩ ነው። ማንቲ በኋላ ብስኩት እገዛላችኋለሁ አላልክም? ብያለሁ። በቄ እያያቸው መጣሁሽ። እያያቸው ምን አይነት ነገር ነው? አንተ ክንዴ እሱን የብርጭቆ ስባሪ ከየት አገኘው? አምጣ ቆይ አንድ ነገር ላሳያችሁ። እኛ ድሮ በዚህ አይነት የጠርሙስ ስባሪ እቃ እናቃጥልበት ነበር። ቆይ ላሳያችሁ። እጅን አምጣ። ይኸው እንዲህ መስተዋቱን በፀሐይ አስተካክዬ እጅ ላይ ሳበራው፣ ወይኔ ያቃጥላል። በሉ አሁን አትረብሽኝ። ውጭ ሄዱና ተጫዋቱ። እሺ ና ዳንኤል እንውጣና እንጫወት። እሺ ታዲያ እንዳያችሁ እዚሁ ቅርብ ተጫዋቱ። እንዲህ ማባረር ነው። የኳስ ውጤት እንዴት ሆነ ይሆን? ኧረ ጨዋታ! ወይኔ ጎል! አንተ በቀል እንዴ! ልጆቹስ አይናየም እንዴ? ውጭ እየተጫወቱ ነው። ማንቲ ትናንት እኮ ማንቼ አርሴናልን ቀጠቀጠው። ተው እባክህ። ይኸው ኢንተርኔት ላይ አለልህ። አሁን ተጫወትን ሊሉ ነው። እኔ በሆን አሳያቸው ነበር። ኧረ ጉራ አልተቻልክም ማንቲ። የሚቀጥለው ሳምንት ከፖሊቴክኒክ ጋር ስንጫወት እስቲ እናይሃለን። አለ በቂ። እነሱንማ እንጫወትባቸዋል፣ እንቀጠቅጣቸዋለን። እንዴ ምነው እነዚህ ጩጮች ድምጻቸው ጠፋ? ምን አውቃለሁ። ድሮውኑ ማን ያምጣቸዋል? እኔ የምልህ ማንቲ፣ እነዚህ ሴቶች ስርስር ማለት አይቀርብም? ምን አረጉ? አሪፍ ልጆች እኮ ናቸው። እሙዬ ወይ እንደምትወዳት ነገራት ወይም እርሳት። እርሳት? ትቀልዳለህ እንዴ? ባለፈው ሞራሌን አሰባስቤ ደብዳቤ ብጽፍላት ያረከውን ታውቃለህ አይደል? ሊቨርፑል በቼልሲ ተቀጣ። ይኸው ለወንድሞቼ የገዛሁት። እሙዬ እርግጠኛ ነሽ ምንም መግዛት አትፈልጊም? አዎ ሜላትዬ፣ ገንዘቡን ለእናቴ ነው የምሰጣት። ሳራ አንቺስ? ምንም አልፈልግም። ሜሜስ? ነገርኩሽ አይደል እንዴ? በጥሬው ገፍትሪው። በሉ እንውጣ። እስቲ ቀስ በይ ሳሪታ፣ እነ ለሊን እናስቀድማቸው። እሺ ሳሪታ፣ የሆነ ያስጨነቀሽ ነገር አለ ይመስለኛል። በጣም ፈርቻለሁ። ምንድን ነው የሚያስፈራሽ ሳሪዬ?
ቤት ችግር አለ? በቃ ልሂድ። ቆይ ሳራ፣ በእናትሽ ልቀቂ። እንዴ ምን ሆናችሁ ነው? ሳራ ወዴት ነው የምትሄደው? የእሷ ነገር እያሳሰበኝ ነው። ከባለፈው ሳምንት ጀምሮ ምንም ትክክል አይደለችም። ንገሪኝ ስላት ትፈራለሁ አለችኝ። በቃ አሁን ያለን እድል እስክትነግረን ካጠገቧ ሆኖ ማበረታታት ብቻ ነው። አሁንሌ ማንቲ እባክህ ሄደ ፑል እንጫወት። እኔ እንኳን ደግሞ የመቶ ልጆቹን እስኪወስዱ እዚህ ይቆያሉ። ውይ የእነዚህ ሴቶች ወሬ ነው የሰለች። አንዳንዴ ሳስበው ባንዳቸው ውስጥ መግባት የምትፈልግ ይመስለኛል። ቢሆንማ ምርጥ የባንድ አባል ነበር መሆን። በአንተ ድምፅ፣ በዛ ላይ የሴት ባንድ ውስጥ ገብተህ እየቀለድክ መሆን አለበት። አረ በቂ ድምፅማ አለኝ ታውቃለህ አይደል? ቆይ ያገሬ ተራራ ወንዛ ወንዙ ለምለም ይናፍቃል ሁሌም ትዝታው ሲታለም ያገር ፍቅር ትዝታው አይረሳም ለሚያውቀው አቤት ኦኬ እንዴት ነው አንተ ግን ለምን ለብቻ ሲንግል አትለቅም? ከሴቶቹ ጋር ምን አጓተተ እንዴ? በቃ አንተ አሪፎች እኮ ናቸው። ፊቸር አድርጌ ወይም ብቻ በሆነ መንገድ አብሬያቸው በዘፍን ደስ ይለኛል። እንዴ በቃ እነዚህ ልጆች ምን እያደረጉ ነው እንዴ? ወይኔ አረ እዩ ደረቁ ሳር እያቃጠሉት ነው። አንተ ዳንኤል እዩ ከምሩ ጋር ከደረሰ አለቀልኝ። ወይኔ ኩላችን አንተ ግን ይዞራል ምን ይሳስ ተቀጠለቁታች እግርህን ወደዛ ዞራል። ወይኔ ወደ ሳሩ እንዳይጠጋም ጉዳችን አረ ከሳቱ ጋር ዞር በሉ። አንተ ዳንኤል አንተ እርግጠው በቃ አልጠፋም። ዋይዛ ነው ተወበል። እናንተ የገዛዋቸው ጌጦች አምሩ። ይሄኛውን ይዩት እንዴ! ወይኔ ማንቲ እሳት ነው! አዎ አረ ክብሩ ሊቃጠል ነው። እሱ ወርቀታው ትንሽ ነው የቀረው ማንቲ። ውይ ጠፋ ደስ ሲል ይኸው በቃለ እንዴ! ምን ሆነ ነው ውሃ የምትደፋባት? አንተ ያማል ምን ይመስላል? አንተ ድንጋይ ራስ ጸጉሬን ለመሰራት ምን ያህል ሰዓት እንደፈጀብኝ ታውቃለህ? አሁን ውሃ የተደፋባት አይጥ መሰልሽ? ወይኔ ሜላት ያገጣት እንዴ ደግሞ ሲያስጠላ። አንተ ሜላት አባትሽ መጡ። ሜላት ነይ ቢሮ እፈልግሻለሁ። እሺ ዳዲ። ዳዲ ቅርታ፣ ትንሽ እሳት ነበር እኮ ደግሞ አሁን ጠፍቷል። የምን እሳት ነው የምትይኝ ሜላት? መዝናኛ ማዕከል ውስጥ እሳት ነበር እንዴ? አዎ ለዛ መስሎኝ የጠራኝ። እንዴት አይነት ጣጣ ነው? ሄሎ ዳዊት፣ ታች እሳት ተነስቶ ነበር እያለችኝ ነው ሜላት። ውረድና እስኪ ፈጠን በል። በጣም ይቅርታ፣ ግን እሳቱ ሲጀመር እኮ እኛ አልነበርንም። ዳዊት ሄዶ ሁሉም ነገር ሰላም መሆኑን ያጣራል። አሁን የጠራሁሽ አልማዝ ገንዘብ እንደላከችና አንቺ እንደምትቀበይ ስለነገረችኝ ነው። አመጣሽው? ውይ ዳዲ፣ ሾፒንግ ሄደን እንዴት አሪፍ ጊዜ እንዳሳለፍንበት። ምን? በአክስትሽ ብር? እሷ እኮ ገንዘቡን የላከችው የአጎትሽን ጣሪያ ለማሰራት ነው። ብቻዬን ዘመድ መርዳት እንዳይበዛብኝ ልታገዘኝ አስባ ነው። ወይኔ እኔ እኮ አላወቅኩም። ስልኩ እየተቆራረጠ ስለነበረ ብሩን ለእኔ ላከችልኝ ነው የመሰለኝ ዳዲ። ከጓደኞቼ ጋር ሾፒንግ ሄደን የተረፈችኝ ይቺ ናት። ምን ማድረግሽ ነው ሜላት? በቃ የገዛናቸውን እቃዎች መልሰን ብሩን አመጣለሁ። አዳምጪኝ። ሙሉ በሙሉ ማስመለስ ካልቻልሽ ግን ቅዳሜና እሁድን እዚህ እየሰራሽ ትከፍያለሽ። እሺ ዳዲ። በያሁኑ ጭልኝ። አሰልፈች እንዴት ነሽ? እንዴት ነሽ ብርቱካን? ወይ ጉድ! እንደ ጉርብትናችን እኮ መገናኘት ጠፋ። መቼ ይሞላል ብለሽ? በይ ግቢ።
እንዲያውም ጥሩ ሰዓት መጣሽ። ቡና ላይ ደረሽ። አይ ቡናው እንኳን ይቅርብኝ። ምን ነው ቸኮልሽ? ምን መሰለሽ ብርቱካን፣ እንዴት ብዬ እንደምጠይቅሽ እንኳን አላውቅም። እንዳው ሰሞኑን ትንሽ እጅ አጠረኝና ግራ ግብት ብሎኛል። ብዙ ብር አትበይኝ እንጂ ችግር የለው። አይ ብድር ወይ ምጽዋት ሳይሆን በጉልበቴ ሰርቼ የምመልሰው። እንደው ልብስሽንም አለቅልቄ ቢሆን በሞትኩት። እንደዚህማ አይሆንም አሰለፈች። ብርቱካን ግድ የለሽም እሺ በይ እባክሽን፣ ገመናዬ ነው። እባክሽ እባክሽ ግድ የለሽም እሺ በይ። እንግዲህ ካልሽ ምን አደርጋለሁ? ወይ ፈጣሪ ይድረስልሽ። ምን ያህል እየረዳሽኝ እንደሆነ አታውቂ። እንግዲህ አዋጠባውን አሁኑኑ ልጀምራ? አረ ይደርሳል። ለማንኛውም ከመጀመርሽ በፊት ቡናችንን እንጠጣ። ገንዘቡን ስላስመለስኳችሁ ይቅርታ። ምንም ችግር የለውም ሜላትዬ። የቀረውን ለመሙላት ባለፋሽ ብቻ። ልዕልት ሜላትማ ትንሽ ስራ መልመድ ያስፈልጋታል። ወይኔ አንቺን ባደረገኝ አሳይሽ ነበር። ደግሞ እንደዚህ አይነት ስራ ተገኝቶ ነው ባሉ። አሁን ልንካው ና ተከተል። ቻው ሚሚ። በሉ እኔም ልሂድ። ደህና ዋሉ። ቻው ቻው። ክንዴ፣ ዳንኤል ኑ እንሂድ። እስካሁን የበጠበጣችሁት ይበቃል። ቻው ለምለም። ሜላት ሜላት፣ አንቺ ሜላት! ኡፍ ደግሞ ቀስ በይ እንጂ ስጠራሽ አልሰማሽም እንዴ? ሰምቻለሁ። እመቤት፣ ባለፈው ያገኘሁሽ ጊዜ ላከብርሽ ሞክሬ ነበር። ቢሆንም ግን ስልኬን አልሰጠህም። አንቺማ ይባስ ብለሽ ጓደኛዬ ፊት አዋርድሽኝ አይደል? ታዲያ ለምን አትወኝም? አባቴ ይቆጣኛል አልኩህ አይደል እንዴ? አንቺ ስለ አባትሽ ነው አይደል የተጨነቅሽው? እኔ ራሴ ነኝ ጉድሽን የማፈር። ቆይ አንቺ ማንሽና ነው እንደዚህ የምትንጠባረሪው? ስላስፈራራኝ ቁጥሬን የምሰጥ ይመስላል? ወደድሽም ጥላሽም ቁጥርሽን ትሰጭኛለሽ። እባክህ ፋሲል ተወኝ። አሁን ሄድልሻለሁ፣ ግን ያደረግሽኝን የምረሳ እንዳይመስልሽ። እማዬ፣ መሲ እዚህ ነን እሙ። እንዴ እማዬ ምን ሆንሽ? እትዬ ብርቱካን ቤት ልብስ ስታጥብ አባዬ አያት እና ደበደበሽ? እኔማ ትንሽ ገንዘብ ባገኝ ብዬ ነበር። ጋሻውን እንደሚያሳፍረው ማወቅ ነበረብኝ። ምን ላደርግልሽ አሁን? ምንም፣ ማረፍ ነው የምፈልገው። አይዟችሁ፣ ደህና ነኝ። አንቺ ሁሌ ደህና ነን ነው የምትዩ። መቼ ነው ደህና እንዳልሆነ ነው የሚገባሽ እማዬ? እና ምን ላርግ? ንገሪኝ፣ ምን ላርግ? ንገሪኛ።